ሱሪ እያረኩ ነበረ የመዳን ቤት። አሁን ያው ሽሽን እያረኩ እንደዚህ ሽሽን ሰብስብ አድርጌ እንደዚህ ቡና ሲሰጡኝም አፌ እንደዚህ እየጠበቅኩ ራሴ ሽንት ቤት ሲሄድ ሽንት ቤት የሰው ሽንት ተደርጉ ብለ ሽንት ሄጄ ወደ ቤቴ እየገባው ነው። አሁን ግን አልቻልኩ ሀውዬ እየመጡ እየጠሩኝ ነው፣ እየመጡብኝ ነው። እንዴት አልቻልኩም? አሁን እኔ እየፈራው ነው። የፍርነቴን ነገር እኮ እየነገርኩሽ ነው። ያጋጠመኝ ሳይሆን እየፈራው ነው ለማለት ፈልጌ ነው። ጎረቤት ይጠራኛሉ፣ ነይ ቡና ጠጪ። ደግሞ ወንድ የለም። እኔ የገባው ቤት ሁሉም ሴት ብቻ ነው። ሰምታ አንገቴን ይዛ እንዳትወርውረኝ። ሴት ብቻ ነው። አንገቴን ይዛ እንዳትወርውረኝ። ያስባችሁታል? ሴት ጋር እኮ ሴትማ የሆኑ እኮ አሁን ለምሳሌ ጃዛ ቤት እኮ እኔ አሁን ከሰው የፈለገ ቀዳዳ ብቻ ካላት እኔ አከተመልኝ። ሴት መሆኗ ብቻ ቆንጆ ትሁን ጎበዝ ትሁን ጠንካራ ትሆን አገባኝ። ምን ሴት መሆን አስጠልቶኛል። ሴት የምትባለው ሰምታ ደግሞ ጀበና እንዳትከለክለኝ። ጀበና የለኝም እና ከሷ ነው የምወስደው። አትሰጪኝ፣ ገዛለሁ፣ ችግር የለም። ጦሴን ውሰጂ እና ጥፊ። ጀበናሽን ውሰጂ፣ አልፈልግም። ጎረቤት ነሽሽም አልፈልግም። ደግሞ እዚህ ሁሉም ባል የለም። ጀበናሽም አልፈልግም፣ ባለሽም አልፈልግም። ጦሴን ውጪ ውሰጂ። ኧረ ሀዊ ግን አገባን እኮ ሀዊ። ኧረ አርቢታ ትስቂ። አይ ጥሩ ነው እኮ አንቺ ከሰው ጋር መኖር ትችይበታለሽ። አንቺ ማይኔ እንደውም እንደ አንቺ አይደለም ተንገብግቤ ጉድጓድ ውስጥ ደግሞ የሰውዬ አጠገብ ቁጭ ብዬ በቀደም አንቺ ቆንጆ ነሽ እኮ ነው ያልሽኝ። ኧረ ተሳስተሻል። እኔ እኮ አንቺ ከሰው ጋር መገባባት ትችላለች። እንደዚህ ሲያወራ እኮ አንቺ እንትን መሰለሽ። አሁን በቀደም ቡና ነይ ጠጪ ብላኝ ልክ እኔ እንደ ኢትዮጵያ መስሎኝ መቼም ብዬ ሰውዬ እዚህ ሶፋ ላይ ቁጭ ብሏል። አጠገቡ ቁጭ ቡና ግማሽ ሰጠችኝ። ቡና ጀበና ውስጥ ያለው እንደዚህ ግማሽ አወኩልሽና ሽንት ቤት የመጣ ብዬ ሽንት ቤት ገብቼ በዛው ቤት የገባሁትና እዛው ቀረት መጣሁ። ለምን ቀላል ቅሌታም ቡና እኮ ሩብ መሰጣቷ እሷ ቁሌታም ማለቷ ነው። ምን አንገበገበሽ እና ባሌ ያጠገብ ቁጭ ያልሽ ማለቷ ነው። እንግዲህ ስለገባኝ እንደዚህ ቡና ሩብ ሲኒ ስትሰጠኝ እሱ ነው ስጃ። አሁን ቡና ሁሉ አቀራርቤ ከማጋራ ልጠጣ ብዬ እኮ ውዬ ቁጭ ዘጋሹ ከማጋራ ጠጣ ይሆን ሽኒ ደርድሬ ዝም ብዬ ቁጭ ያልኩ ነው። ታዲያ ምትለር ከማጋራ ጠጣ። ታዲያ ጎረቤት እንዳልጠራ ዳቦ ነው አሉ ሁኔታው። አይቲዚ ባሌን እንዳላመጣ ሲያመጡ ይነቅጣሉ። እናቴ ቆይ ምንድን ነው ይሄ? እኮ እኛ አሁን አሳቤ ለምን አንቺ ቤት መጣሁ ታውቃለች? ሰልፍ እንውጣ። ለምን ሰልፍ ወጥተን መንግስት አሁን በፊት የኢማራቲ መንግስት በፊት ሌባ ቲክቶክ ላይ ማለት ነው ሌባ ሰራቂ ፎቶ ይገለብጣል፣ ይፖስታል። ከዛ በኋላ ይጠየቃል። ብዙ ማለት ነው ለፎቶ ብሎ ይመጣል። አሁን ሌባ ፎቶ መገልበጥ ክልክል ነው አለ የኢማራቲ መንግስት። አንድ ባሉ መገለበጥ የለም ብሎ እንትን ሰጥተዋል፣ መረጃ ሰጥተዋል። አሁን እኛ ተጎድተዋል። ፎቶ እንዳታወጪ እስር ቤት ነው የምትገቢው። እስር ቤት ገብተሽ 10 ዓመት ነው የምትፈረደው። አንድ በይ ባል ስናመጣ ባላችን ይነጠቃል። ብር ስንሰጠው ብራችን ይነጠቃል። ምስት ስንሰጠው ምስታችን ይነጠቃል። ወንድም ምስትም ባልም ሴትም ወንድም ሌባ ሆነ። ልብስ አምጪል ስትለው የሆነ ነገር ነው የምታመጣ። ድንግል አለ ትላለች፣ ድንግል የላትም። ድንግል ወስዶ ይከለክላታል። እንዴት ነው የምንኖረው? ባል ከሀገር እንዳናመጣ ብር 2100 አውጥተን እዚህ ጋር ያመጣ ነው ባል አጠቃቀሙ ሽንት ቤት አስተምረን። ገበሬ እኮ ገበሬ ከከፍት ጠበቃ ከእረኝነት ቦታ አምጥተን ሽንት ቤት እንዴት እንደሚጠቀሙ አሳይተን ልብሱን እንዴት እንደሚለብሰው አስታውሰን አስተምረን ሩዝ እንዴት እንደሚበላ አረብ እንዴት እንደሚሰራ ካርጎ እንዴት እንደሚጭነው ብር እንዴት እንደሚያሳየው ከሰው ጋር እንዴት ነው የሚያወራው መስመር እንዴት ነው የሚሻገረው ሁሉም ነገር አስተምረን ያው ዶቆሮ አምጥተን እዚህ አስተምራ ጨርሳ
የኔ ምስኪን ቁጭ ታደርጋለች። በኋላ እሱ ሚላሰኛ ሆኖ እሱ ሹፌር ሆኖ እሱ ረዳት ሆኖ እሱ ሌባ ሆኖ ያመጣችው ለፍታ ያመጣችው እጇን ዘርግታ እንደዚህ ቁጭ ብላለች። ያቺ ያው መላጣው እና እንትና ወሰደው አባትና ጥፍት እና ታዲያ እንደዚህ ሁኔታ አሁን እንደኔ ወተን ሰልፍ ወተን ይሰማና የዩናይትድ ኢማራት መንግስት እባክህ እኛ አንተ የማታውቀው ጉዳይ እዚህ አንተ ቢሆን ካሜራ እየጠበቀልክ ነው። የአንተ ምስት የሆኑ ሁሉም ነገር የእናንተ ሀገር ክብር አለ። እኛ ክብር አጣን ምናምን ብርም ሌባ፣ የባል ሌባ፣ የብር ሌባ፣ የህይወት ሌባ፣ የዳቦ ሌባ፣ የእግር ሌባ አሁን እኮ ችግር በዝቶብናል ብለን አንተ ያሳሰበ የኢካማ ነው። ኢካማ የበለጠ ችግር ውስጥ ያለ ነው ብለን ውጭ ወጥተን መቀሰፍ መውጣት ነው። ሌላ ችግር ምንም የለም። ምንድን ነው ሚታለ ለብሰን ይሻላል እና ነጠላው በዛውም እንደዚህ አይደለም የምናደርገው። ነጠላ ለምን ምንድን ነው ስለው ይሄ የኢትዮጵያ ባህሪ እንደዚህ የሞተ ሰው እንደዚህ ነው የሚወጣ። እንደው ነጠላው እንደዚህ ወደ ላይ አርግሰን ነው የምንወጣ። ሰልፍ ስንወጣ ማለት ነው ሁላችንም አንድ ባንዲራ ዳሞ የኦሮሞ የጉራጌ የለም የኢትዮጵያ ብቻ ባንዲራ እንደዚህ ወደ ላይ አርግሰን ወጥቶ ሰልፍ ሴት ብቻ ወንድ አይደለም። ወንድ አትውጡ እናንተ ቁጭ በሉ እግዚአብሔር ነው የመረቃችሁትና እንደዚህ አውጥተን ኢትዮጵያ ባንዲራ እንደዚህ የለበስንና ወጥተን እንጀምራለን ማለት ነው። እና መሞት የለብንም። ሽንት ቤት ጎረቤት ሄደ ሽንት ቤት ስንገባ ዳቦ ታያ ፖስቶ ወይኔ አምላኬ ያልቻልኩ እዚህ ጋር ስንሄድ የሰው እንግድነት ሄደን ሽንት ቤት ስንገባ ፎቶ እንዴ አንዱ በፊልተር እንዲያደርገኝ ይላል፣ አንዱ ዳቦ ቀረጸ ይላል፣ አንዱ እንዲያርግተን ይላል። አሁን የኔ ፍቅር አሁን እዝጎቷ እንውጣ። የሚመጣ ሰንበት ዕለት ሁላችሁ ሱቃችሁ ዝጉ፣ ገባችሁ ዝጉ። የመዳም ቅመሞችም ውጡ ወጡ። በተለይ የመዳም ቅመሞች አይፈቀድላችሁም። እናንተ ዱይት አርጉልን እና ደግሞ ሰልፍ ወተን ይኸው እንደዚህ ብንነጋ ሱቃችሁ ዝጉና ቅባት የምትሸጭም ሁልሽም ውጪና ሰልፍ ወተን መንግስት የዱባይ ኢማራቲ መንግስት የሆነ ነገር እንዲልን ፈልጋለን ለማለት ነው። አሁን አንቺ ቤት የመጣው ምን ትያለሽ? ግራ እኔም እወጣለሁ። በተለይ ዱባይ ውስጥ ያለ ነው ሁላችንም እየተጎዳን ያለ ነው እና ስለዚህ በተለይ ባሎቻችሁን የተቀማችሁ ከኢትዮጵያ አምጥታችሁ ለፍታችሁ ወይ ከገንዘባችሁ ያልቀራችሁ ወይ ከባላችሁ ያልቀራችሁ 3,100 አንድ ልጅቷ 3,100 አውጥታ ሰውየው ገጠር ከፍት ነው የሚጠብቀው። ገጠር እዚህ አይደለም ሰውየው ገጠር ከገጠር አምጥታ ሽንት ቤቱን አጠቃቀም አስተምራ እንዴት ነው ሁሉም ነገር የሚያደርገው? ሁሉም ነገር ታውቃለሽ። ኢትዮጵያ ሽንት ቤት እዛ ቁጭ ብለሽ እንደዚህ በፎቅ እንደዚህ ጠቅለሽ በሳር እንደዚህ ጠቅለሽ ጥለሽ ነው የምትሄጂው። እዚህ ስትመጪ ግን ሲፎን አለ፣ መታጠብ አለ፣ ሶፍት ቦታ አለ፣ ሁሉም ሽንት ቤት ቦታ አለ። ይሄ አስተምራ ቁጭ አርግታለሽ። የኔ ምስኪን የኔ እናት ገለጤ ደግሞ እዚህ ቁጭ ብላ እድሜዋ ልክዋ 7 ዓመት እዚህ የቆየችው ቁጭ ብላ ታውቃበታለች። መቼም እንዴት እንደባል እንደሚወስደው እንዴት እንደሚያረጋት እኔ አላውቅም። ሀውዬ አንድ ደሊቨሪ ማለት ነው። ቆይ ራሱ እኔን አሳሰበኝ እኮ ሀውዬ ባትና ቡና ምናምን እየሸጥኩት ማለት ነው። ፓኪስታኔ ነበረ ደሊቨሪ የሚያደርሰኝ እና የኔ ፍቅር የኔ አማርኛ ነው የሚያወራ ሰውየው። እኔ በአረብ ኔ ተስማማ ነው በአረብ ኔ የሰጠሁት። አሁን ይኸውልሽ ቦይስ የያዘው የኔ ፍቅር የኔ እናት ኢትዮጵያ ነው እንደ ብዬ ሰላም ነው የት ሀገር ተወላጅ ነው ስለው እሱም ብቻ ነው የማላውቀው የት ሀገር ልጅ ነክ ስለው ልቀይረው እንደ እኔ እናት ሰውየው ሊያገባኝ ነው። የመድኃኒዓለም ያለ ምንድን ነው? እንዴት ነው የምትሉት እናንተ? ለካምፓኒ አይደለ የሰጠሽው? ለካምፓኒ ሰጥቼ ግን ሰውየው ይዞ የሚመጣ ሰውዬ ይጠቅሰኛል። በዛ ደግሞ አማርኛ ያወራል። እንደግ ስታዩ ነጭ ነው። ምንድን ነው? ጉድ ፈላብኝ። ምንድን ነው እንደ ነጭም እኮ ይጠቅሳል። ደግሞ እኔ መጠቀስ አላቅማ በሁለት አይን ጭንብን የሚያደርገው እሱ ተወይ። ግን ለምንድን ነው አማርኛ የሚያወራው ሰውየው? ለምደው እኮ ነው የእኛ ልጆች አስለምደዋቸው ያውቃሉ በብዛት። ምስቷ ኢትዮጵያ ናት እንደ ሰውየው ይሆናል። አዎ የእኛ ልጆች ከእነሱ ጋር ስለሚውሉ ያውቃሉ አማርኛ በብዛት። አሁን በንጋሊ፣ ህንድ፣
እንደዚህ መስሪም ወይ የሆነ ሀገር ውስጥ ያሉት ያውቃሉ። የኛን ሴቶች ናቸው ያስለመዱት። እንደው እነሱ ይሻላል ቢሳስብበት ማለት እነሱ ይሻላል። እኔ ደግሞ ትልቅ እንትን ሰጠኝ ልብ ቅርስ ትልቅ ወስጄ ዝም አልኩት። መልስ አልሰጠሁም። ኧረ መድኃኒዓለም ልብ ቅርስ ልብ ውስጥ አድርግታ ደግሞ አውጣ ብዬ እንዳይለምን ዝም አልኩት እኔ እና እንደዚህ እልሻለሁ። ምን እየሰራሽ ነው አሁን አንቺ? ከመዳን ቤት ወጥተሻላ? ሶፋ ገዝቼ አልጋ ገዝቼ ሁሉም ነገር ሞልቼ ወጣሁት ከመዳን ቤት። አይልሽም እንደ አሁን ምን ያስፈልገሻል? ምን ብቻ ምግብ አይዋጥልኝ ብለኛል። እንቅልፍ ብቻ ደግሞ ድህነት ነው ሀብታምነት ነው። በፊት ስትወጪ ከመዳን ቤት አንቺም እንደዚህ ነው ያደረገሽ ወይ? እኔ ብቻ ነው አሁን አልገባኝም። አይኔ ቀጥታ እንደዚህ አልገባውም፣ ግን አሁን ራሴን ስችል ነው ቤት ያዝኩት እንጂ አልያዝኩም ካሁን በፊት። ማነሽ አንቺ? አካሉ በቀሉ እንዴት ነው የወጣሽው አንቺ ከመዳን ቤት ወጣሽ? እንዴት ነው? አሁን እኮ እንቅልፍ የለም፣ ምግብ አይዋጥልኝም፣ ያስፈራራኛል። አንድ ሰው ሲያደርገው ቁጭ ብዬ ነው የሚያድረው። ምግብ በማምረሽ አሰሪም። አሁን አንቺ ለምን ቅባት ብቻ ትሸጫለሽ? ብዙ ነገር አለ። ቅባት ብቻ አይደለም፣ ቡና፣ ሂጣን፣ ስኳር፣ ምኑ ስኳር ማለ ከረሜላ ማለ ኢትዮጵያ። የኢትዮጵያ ስኳር ደግሞ ነው ያለኝ እኔ። የኢትዮጵያ ሱቅ ነው እንዴ ከፈትሽው? ከረሜላ አለ ትለኛለች። የምሬን እኮ የኢትዮጵያ ሱቅ ነው የከፈትኩት እኮ ነኝ። ወይ እናቴ ገና አሁን ሞቅ እያደረኩ ነው። ደግሞ አየር አለኝ። ውይ እግዚአብሔር ይመስገን። ሰው ለካ ይወደኛል። ለምን ሽፎን አትይዥም? ይዘዋለሁ። ቆይ እስኪ በዋትስአፕ አወራሻለሁ እና መጣሁ። እዚህ ሰሞኑን አንቺ ጋር እመጣለሁ ለሆነ ነገር። ነይ ሞቅ አደርግልሻለሁ። ነይ አንቺ ሹክልሻለሁ። እሺ የእኔ ፍቅር እና እንደዛ ነው። ሰልፍ መቼ ነው ታዲያ? ሰልፍ ኑና ባሎቻችሁን የተነጠቃችሁ ኢማራት ውስጥ እንዲሁም ደግሞ ከኢትዮጵያ ባል አምጥታችሁ የተነጠቃችሁ ሰላማዊ ሰልፍ እንውጣ እያለች ነው ቲጂ ማለት ነው። የሴት ጓደኛ ደግሞ አስፈላጊ አይደለም። እውነቴን ነው ቲጂ። በነገራችን ላይ ሴት ጓደኛ አስፈላጊ አይደለም። 8 ሰው ነው ያለኝ። ይኸውላችሁ እኔ በኢትዮጵያ አምላክ ሄጃቸዋለሁ። ሴቶች እዚህ ታች ያለችው ማለት ነው። ቡናም አትጥሩኝ፣ እኔም አልጠራቸውም። ችግር ካለ በስልክ ያውሪኝ። በስልክ ስታወሪኝ በኢሞ ነው እንጂ በዋትስአፕ እንዳታወሪኝ። እቃ የምትፈልጉ ደግሞ በዋትስአፕ አውሩኝ። የምትደውይልኝ ከሆነ በኢሞ አውሪኝ። ችግር እኮ ነው። ውዬ ስታወሪ ይቀርሱሻል፣ ቦይስ ያርጉሻል፣ ሼሪንግ ያደርጋሉ። ቦንኩሽ ይሄዳል፣ እዛ ይሄዳል። ስንነገር ራሱ እኮ መጠባበቅ የመድኃኒዓለም የኢትዮጵያ ሴቶች አምላኬ እናቴ ቅበረኝ። ቀብሩን አውጥታችሁ መሸጥ ገና ነው እናንተ። አሁን ቦይስም ስታወሩ ተጠንቀቁ። ውጭ ከወጣችሁ ደግሞ ጓደኛ እንዳትይዙ። ብር አትበድሪ። አንቺ ቀልብ ቁንጬ ብር እንዳታበድሪ፣ ድርሃም እንዳታበድሪ። እሷ ምን የሰራሽ ነው? አንቺ ምን የሰራሽ? ለምንድን ነው የምትበድሪ ብር? ግራ ገባኝ እኮ። ደበላልቀን እንሰራለን ካለችሽ እሺ እንዳትለይ።